የኤፍራጥስ ወንዝ ደርቋል። በራዕየ ዮሐንስ ላይ የተጻፈው የአስፈሪ ቀን የደረሰ ይመስላል። ከምስራቅ የሚመጡ 200 ሚሊዮን ወታደሮች መንገዳቸው ተከፍቷል። ሳይንቲስቶችና ነቢያት በአንድ ድምፅ እየጮሁ ነው። እነሆ የጥፋቱ ሰዓት እኩለ ሌሊት ላይ ደርሷል ይባላል። ዓለም በጥቂት ጊዜያት ውስጥ ጨለማ ላይ ልትወድቅ ትመስላለች። ለምንኖርባት ምድር የመጨረሻ ምዕራፍ እየተጀመረ ይመስላል። ይህ እውነት እየተገለጠ ነው። ዓለም ልትጠፋ ምክንያት እየፈለገች ነው። አሜሪካ እየደማች ነው። አውሮፓ ባዶ ልትሆን ነው። መካከለኛው ምስራቅ ደግሞ በእሳት እየነደደ ነው። ኖስትራዳመስ፣ ባባ ቫንጋም፣ የግሪክ ቅዱሳን አባቶች በአንድ ድምፅ የሚናገሩት አንድ አስፈሪ ምስጢር አለ። ይህም የሶስተኛው የዓለም ጦርነት ዑደትና የታላቁ የአርማጌዶን ሁነት። ኢትዮጵያ መዛግብትን መርምሬላችኋለሁ። እነሆ ታላላቅ የሆኑ መዛግብትን አገላብጬ እውነት ለእናንተ ልነግራችሁ ነው። አብራችሁን ቆዩ። የሰው ልጆች ታሪክ ድንገተኛ ክስተት አይደለም። ልክ እንደ ተከታታይ ድራማ እያንዳንዱ ገጸ ባህሪ የራሱ ሚና አለው። እያንዳንዱ ግጭት ደግሞ አስቀድሞ በተጻፈው ስክሪፕት ውስጥ ቦታ አለው። ዛሬ ዓለማችን የምትገኝበት ሁኔታ፣ በመካከለኛው ምስራቅ ያለው የእሳት ነበልባል፣ በሀያላን ሀገራት መካከል ያለው የጦር መሳሪያ እንዲሁም በምስራቅ አፍሪካ ያለው ትርምስም ድንገተኛ ፖለቲካዊ ክስተት ብቻ አይደለም። ይህ ከሺህ ዓመታት በፊት የታየ በብራና የተከተበና በከዋክብት ተንታኞችና ምስጢር አዋቂ ነቢያት የመጨረሻው ድራማ መጀመሪያ ነው ተብሎ የተነገረለት እውነት ነው። ዓለም በአሁኑ ሰዓት በሶስትዮሽ የጦርነት አፋፍ ላይ ትገኛለች። በመካከለኛው ምስራቅ ያለው ውጥረት ከጂኦፖለቲካ በላይ የሆነ ትርጉም አሉት። ጥንታዊቷ ፋርስና እስራኤል የሚያደርጉት ትንቅንቅ በትንቢታዊ መጻሕፍት ውስጥ ትልቅ ቦታ አለው። ዛሬ የምናየው የድሮን የሚሳኤል ጥቃት ለብዙዎች የመጽሐፍ ቅዱሱ የጎግና የማጎግ ጦርነት መቅድም ነው ይላሉ። የኢራን ኒውክሌር ፕሮግራምና የእስራኤል ሕልውና አደጋ ላይ ነው የሚለው ስጋት ዓለምን ወደ ሶስተኛው የዓለም ጦርነት እየገፋፋት የሚገኝበት ዘመንና ጊዜ ላይ ነን። አሜሪካ እንደ ቀድሞ ዓለምን መቆጣጠር አቅቷታል። ትንቢቶች እንደሚሉት ታላቋ ንስር አሜሪካ ክንፎቿ ይደክማሉ። በውስጥ መከፋፈል፣ በኢኮኖሚ ውድቀትና በውጭ ጦርነቶች መዳከሟ ለሌሎች ኃይሎች እንደ ሩሲያና ቻይና በር ከፍቷል። አሁን ያለው የኢራን እስራኤል ጦርነት አሜሪካን ወደማትወጣው አረንቋ ውስጥ እየከተታት ነው። ሳይንሳዊ ትንታኔዎች እንደሚጠቁሙን ከሆነ የዓለም የኃይል ማዕከል ከምዕራብ ወደ ምስራቁ እያጋደለ ነው። የሀብቱ እጥረት፣ የነዳጅ፣ የፖለቲካና የውሃ ሽሚያ ዓለምን ወደማይቀረው ግጭት እየመራት ነው። ይህ ፖለቲካዊ መዳከም ባለራዕዮች ነቢያት አስቀድመው ካዩት የመንግስታት መፈራረስ ጋር ቀጥተኛ ግንኙነት መኖሩ እጅግ ይገርማል። ታሪክ ወደ ኋላ እናዙረው። በ16ኛው መቶ ክፍለ ዘመን በፈረንሳይና በ20ኛው መቶ ክፍለ ዘመን በባልካን ምድር የተነሱት ባለራዕዮች ስለ ዛሬዋ ዘመን ምን ይላሉ? ታላላቅ ነቢያት፣ ኢትዮጵያን ቅዱሳን ስለዚህ ጉዳዮች ተናግረዋል። በዝርዝር ስለ ሁኔታውና ስለ ክስተቱም እያንዳንዷን በትንቢት መነጽር አይተው በመጻሕፍት ጽፈውልን አልፈዋል። ታላቁ ኖስትራዳመስ ይባላል። በ1555 ባሳተመው ለስ ፕሮፌትስ መጽሐፍ ስለ ሦስተኛው ታላቅ ጦርነት ሲናገር ከሰማይ ታላቅ የፍርሃት ንጉሥ ይመጣል፣ ሰማዩ በ45 ዲግሪ ይቃጠላል ይላል። ብዙዎቹ ይህንን 45 ዲግሪ የኒውክሌር ወይም የመካከለኛው ምስራቅ መልክዓ ምድራዊ አቀማመጥ እንደሆነ ይተረጉሙታል። ኖስትራዳመስ ስለ ሦስተኛው የክርስቶስ ተቃዋሚ ሰርድ አንቲክራይስት መነሳት ያስጠነቅቃል። ይህ አካል ዓለምን ወደ 27 ዓመታት የሚቆይ ደም አፋሳሽ ጦርነት እንደሚመራ ይተነበያል። ከሚታወቁ ነቢያትና ትንቢታቸው ጠብ አይልም ከተባሉት ሰዎች መካከል ባባ ቫንጋ ይሏታል። የባልካኗ አይነ ስውር ንግሥት በማለት ይጠሯታል። ትንቢቶቿ እጅግ የሚገርሙ ሆነው ተከስተዋል። እያንዳንዱ የተናገረቻቸው ነገሮች ከመሬት ጠብ አላሉም ይባልላታል። ዓለም ይመሰክራል ስለ ባባ ቫንጋም፣ ስለ ዓለም ቀጣይ ጣፈንታም፣ ስለ ዓለም ሁነትና ክስተትም፣ ስለ እያንዳንዱ አካባቢና እያንዳንዱ የዓለማችን ምስቅልቅል ክስተቶች ሁሉ ተናገረች ባለ ራዕይ ናት ትባላለች። ባባ ቫንጋ ስለ 2025 እና 2026 የሰጠችው ማስጠንቀቂያ አስደንጋጭ ነው። አውሮፓ ባዶ ትሆናለች ስትል ነበር የተነበየች። ይህ ምናልባት በኒውክሌር ጦርነት ወይም በከፍተኛ ስደት ምክንያት የሚመጣ ሊሆን ይችላል። አሁን እያየነው ያለነው ክስተት ግን የባባ ቫንጋ ትንቢት እውን የሚሆን ይመስላል።
ባባ ዋንጋ በ2025 የአውሮፓ ሕዝብ ቁጥር በከፍተኛ ሁኔታ ይቀንሳል ስትል ጦርነቱ ከዩክሬን አልፎ ወደ መላው አህጉር እንደሚስፋፋ ጠቁማለች። ሌላው የዘመናችን የብራዚል ተወላጅ የሆነው አቶስ ሳሎሚ ይህ ዘ ሊቪንግ ኖስትራዳምስ ይሉታል ኮቪድ-19 ወረርሽኝንና የንግሥት ኤልዛቤትን ሞት በትክክል የተነበየ ስለ ሶስተኛው የዓለም ጦርነት አዲስ ትንበያ ይዞ የተናገረም። እንደ ሳሎሚ አባባል ጦርነቱ የሚጀምረው ሳይበር ጥቃትና እንዲሁም በከፍተኛ በሆኑ የአርቲፊሻል ኢንቴሊጀንስ አማካኝነት እንደሆነ ነው። ዓለም በ3 ቀናት ጨለማ ውስጥ ወድቃለች የሚል ንግግሩም የኤሌክትሪክና የኢንተርኔት መረቦች ሙሉ በሙሉ እንደሚቋረጡና የሰው ልጅ ወደ ጥንታዊ አኗኗሩ ሊመለስ እንደሚችል ተናግሯል። ይህ ዘመን ጋር ተያይዞ የግሪክ ቅዱሳን የቱርክን መፈራረስ የአቶስ ተራራን ምስጢር ሲገልጡ እንዲላሉ ከኢትዮጵያ አድማስ ወጣ ብለን ወደ ሜዲትራንያ ባህር ስንሻገር በግሪክ የሚገኘው ቅዱስ የአቶስ ተራራ ሌላው የትንቢት ምንጭ ሆኖ እናገኘዋለን። እዚህ ጋ ነው ከመቶ ዓመታት በፊት ከዚያም ወዲህ የታላቁ ቅዱስ ፓይሲዮስ ስም ጎልቶ የሚወጣው። ቅዱስ ፓይሲዮስ ስለ ቱርክና ግሪክ ፍጥጫ ሲናገር ዓለማችን 3 ከፍተኛ ጦርነቶችን ታካሂዳለች፣ ከዛም ወደ ታላቁ የዓለም ጦርነት ትሸጋገራለች። የመጀመሪያው የሩሲያና የዩክሬን ጦርነት ነበርም። እሱም በዓይናችን ተፈጽሞ አይተነዋል። ሁለተኛውም የእስራኤልና የኢራን ጦርነት ነው። እሱም በእኛ ዘመን ተፈጽሞ አይተነዋል። ሶስተኛውና እጅግ አስፈሪ የሚሉት ጣይ ይፈጸማል ተብሎ የታሰበው ደግሞ እንደ ቅዱስ ፓሲዮስና እንደ ሌሎቹ ቅዱሳን ትንቢት መሰረት ቱርክ፣ ግሪክ እና ሌሎቹ በዛው አካባቢ ያሉ ሀገራት ፍጥጫ ነው። ጦርነቱ የሚጀምረው በባህር ክልል ጥያቄ እንደሆነ ይታያል። በተለይ የቱርኮችና የግሪኮች ቱርኮች የ6 ማይልን ወሰን ሲጥሱ ጦርነቱ ይጀምራል ይላል። ዛሬ በኤዥያም ባህር ላይ ያለው የጋዝ ፍለጋና የባህር ወሰን ክርክር የዚህ ትንቢት መጀመሪያ ይመስላል። ነገር ግን ትንቢቱ እዚህ ላይ አያበቃም። ቅዱስ ፓይሲዮስ ገለጻ ቱርክ ግሪክን ስትወር ሩሲያ ጣልቃ ትገባለች፣ ሩሲያ ቱርክን እንደ ወረቀት ትቀዳታለች ይላል። ይህ ጦርነት ግን የዓለምን ሀያላን ሁሉ ወደ አንድ ቦታ የሚሰበስብ ታላቅ ግጭት ይሆናል። ምዕራባውያን ሀገራት ሩሲያ ቁስጥንጥንያን፣ ኢስታንቡልን እንዳትያዝ ለማድረግ ጦራቸውን ያንቀሳቅሳሉ። በዚህ ታላቅ ጦርነት ማብቂያ ላይ ቱርክ የምትባል ሀገር ከካርታ ላይ ትጠፋለች። ትንቢቱ እንዲህ ይላል። የዓለም ምስቅልቅሎ የሚጀምርበት ዋዜማ 1/3 ህዝብ በጦርነት ያልቃል። 1/3ኛው የቱርክ ህዝብ ወደ መካከለኛው ኤዥያ ይሰደዳል። የቀረው 1/3ኛ ደግሞ ክርስቲያን ሆኖ ይጠመቃል ነው። ይህም ከባድ ጦርነት ምክንያት ቱርክ የምትባል ሀገር ለ3 ትከፋፈልና የኩርዶች መነሳት ታውጃለች። ቱርክም ሙሉ በሙሉ ትበታተናለች። በዚህ መሃል ኩርዶች የራሳቸውን ሀገር ኩርዲስቲያን ይመሰርታሉ። ይህ የቱርክ መፈራረስ ለዓለም ጂኦፖለቲካ ትልቅ ለውጥ የሚያመጣና የመካከለኛው ምስራቅን ካርታ ሙሉ በሙሉ የሚቀይር ይሆናል በማለት በትንቢታቸው ተናግረዋል። ትንቢትና ሳይንስ የሚገናኙበት ነጥብ ደግሞ መዋቅራዊ መፈራረስ ስትራክቸራል ኮላፕስ ነው ይለናል። ዓለም በፖለቲካዊ መንገድ ብቻም ሳይሆን በሳይንሳዊና በተፈጥሯዊ መንገድ እየተዳከመች እንደሆነ እያየን ነው። ሌላው የኢትዮጵያ ቅዱሳን አባቶችና የተለያዩ መዛግብት እጅግ በሚገርም ሁኔታ ስለ እነዚህ ጉዳዮች ላይ መዘገባቸው ነው። እንዲህ ይላሉ። ኢትዮጵያ በዓለም መጨረሻ ድራማ ውስጥ ተመልካች አይደለችም፣ መጠለያና የመጨረሻ የጽድቅ ምሽግ ልትሆን ትችላለች የሚል ሀሳብ ያስቀምጣሉ። ከእነዚህም መካከል ፍካሬ ኢየሱስ የሚጠቀስ ነው። ይህ ጥንታዊ ብራና መጽሐፍ ስለ ዓለም ፍጻሜ ምልክቶች በዝርዝር ያስቀምጣል። ስለ ነገስታት መነሳትና መውደቅ፣ ስለ ረሃብና ቸነፈር እንዲሁም ዓለም ምስቅልቅልና ሶስተኛው ዓለም ጦርነት በሚገባ ይናገራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ትልቅ ቦታ ያለው ይህ መጽሐፍ ዓለም በኃጢአትና በጦርነት ስትናወጥ ኢትዮጵያ በስተመጨረሻ የእግዚአብሔር ምሕረት የምታገኝበት ምስጢር ቦታ እንደሆነች ይናገራል። እንዲሁም በየገዳማቱ የሚኖሩ ባታውያንና ቅዱሳን አባቶች ስለ አሁኑ ዘመን በሰፊው ሲናገሩ ኢትዮጵያ ትጨነቃለች እንጂ አትጠፋም የሚል የተለመደ ንግግር ብቻ አይደለም። አባቶች እንደሚሉት ኢትዮጵያ በሶስተኛው የዓለም ጦርነት ወቅት ለብዙ የዓለም ሕዝቦች የመጠለያ ምድር ትሆናለች የሚል ንግርት አለም። በተለይም ስለ ቀይ ባህርና ስለ ምስራቅ አፍሪካ ውጥረት የተነገሩ ትንቢቶች ዛሬ ካለው የባህር በር ጥያቄ ጂኦፖለቲካ ፍጥጫ ጋር የሚገጣጠምና የሚዛመድ እንደሆነ ማስተዋል ይገባል የሚል ሀሳብ ይሰጣሉ። ትንበያዊ መዛግብቱ እንደሚጠቁሙት የዓለም ሀያላን ሀገራት እንደ አሜሪካና ሩሲያ፣ ቻይና እርስ በርስ ከባድ ጦርነትን እንደሚገጥሙ በዚህም ምክንያት የዓለም ሚዛኗ የሀያልነት ማማዋ ወደ ተለየ ሀገርና ቦታም እንደሚቀየር በግልጽ በዝርዝር የሚናገሩት ሀሳብ ነው። ሌላው
እጅግ አስደንጋጭ የሆነው የኤፍራጥስ ወንዝ ምስጢር ነው። በራዕየ ዮሐንስ ምዕራፍ 16 ቁጥር 12 ላይ እንዲህ ይላል፣ ስድስተኛውም መልአክ ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰም። ከፀሐይ መውጫ ለሚመጡ ነገሥታት መንገድ እንዲሰናዳላቸው ውሃው ደረቀም። ዛሬ ሳይንሳዊ ዓለም የሚነግረን እውነቱ ይሄ ነው። በቱርክና በሱሪያ መካከል ያለው የኤፍራጥስ ወንዝ በከፍተኛ ፍጥነት እየደረቀ ነው። ግድቦቹና የአየር ንብረት ለውጥ ወንዙ እንዲቀንስ አድርገውታል። ይህ ወንዝ መድረቅ በትንቢቱ መሠረት ከምስራቅ ለሚመጡት ነገሥታት ምናልባት ቻይናም ለሩሲያም ኃያል ጦር ወደ መካከለኛው ምስራቅ ለመሻገር መንገድ ይከፍታል ማለቱ ነው። ይህንና ሌሎችን ስናይ እውነትም ዓለም ወደ ጥፋት እያመራች እንደሆነ እንገነዘባለን። አይኖቻችሁን ገልጣችሁ ዓለም በየትኛው የህይወት መስመር ውስጥ እየተጓዘች ነው ብላችሁ ጠይቁም፣ አስተውሉም። ዓለም እየተቀየረች ነው፣ እየተለወጠች ነው። ኢኮኖሚ፣ የፖለቲካና የማህበራዊ ህይወት ምስቅልቅል በዓለማችን ላይ በፍጥነት እየመጣ ነው። የአቶሚክ ሳይንቲስቶች የጥፋት ሰዓት የሚሉትን መለኪያ ወደ እኩለ ሌሊት ወይም ወደ መጨረሻው ጥፋት በሴኮንዶች ብቻ እንዲቀየር አድርገውታል። የሰው ሰራሽ ብልህነት ወይም ኤአይ ከቁጥጥር ውጭ መሆን የባዮቴክኖሎጂ አደጋዎችና የአካባቢ መመረዝ ዓለምን ወደማይቀረው ታላቅ ዳግም ቅንብር ወይም ግሬት ሪሴት እየገፋት እንደሆነ ይነገራል። የፖለቲካዊ መዳከሙ ሳይንሳዊ ከሆነው የሀብት እጥረት ጋር ተዳምሮ የሰው ልጅ የመጨረሻው አማራጭ ጦርነት እንዲመርጥ ያደርገዋል። ሳይንስ ስለ ሶላር ፌለር ወይም ደግሞ ከፀሐይ ስለሚወጣ የኃይል ማዕበል ያስጠነቅቃል። ይህ ማዕበል የዓለምን የኤሌክትሪክና የሳተላይት መረብ ሊያጠፋ እንደሚችል ይናገራል። ይህ ደግሞ በቅዱሳን መጻሕፍት ከዋክብት ከሰማይ ይረግፋሉ፣ ጨረቃም ደም ትሆናለች ተብሎ ከተጠቀሰው ጋር ይተሳሰራል። ዓለም በቴክኖሎጂ በረቀቀችበት ቁጥር ለአደጋ የመጋለጥ ዕድሏም እየሰፋ ይሄዳል። ይህ ሁሉ ትንቢትና ማስጠንቀቂያም ዓላማው ፍርሃትን መዝራት አይደለም፣ ይልቁም የሰው ልጅ እንዲዘጋጅና የታሪኩን ፍጻሜ እንዲረዳ ነው። የምናውቃት ዓለም ወደድንም ጠላንም በድንበር የተከፋፈለችውና በገንዘብ የምትመራው ስርዓት ትዳከማለች። ሀያላን ሀገራት በራሳቸው ኩራትና ትዕቢት ይወድቃሉ። በታላቅ አባቶች ትንቢት መሰረት ከዚህ ታላቅ መከራ በኋላ የወርቃማው ዘመን እንደሚመጣ ይነገራል። ይህም ለተወሰነ ጊዜ የሚቆይ የሰላምና የፍትህ ዘመን ነው ይሉታል። ዘሊቪንግ ኖስትራዳመስ እና ሌሎቹ የዘመኑ ባለራዕዮች እንደሚሉት የሰው ልጅ ምርጫ አለው። ነገር ግን የታሪክ መንኮራኩሩ ወደፊት መጓዝ አታቆም። ጦርነቱም፣ ቸነፈሩም፣ የፖለቲካው መዳከም የሰው ልጅ ወደ ፈጣሪው እንዲመለስና እውነተኛው ማንነቱን እንዲፈልግ የቀረበ ጥሪ እንደሆነ ይነገራል። ኖ በመላው ዓለም የምትገኙ ውድ አድማጭና ተከታታዮችም አሁን ያለው የመካከለኛው ምስራቅ ምስቅልቅልና የሰማዩ እንዲሁም የምድሩ መዘጋጋት፣ የከረረው የኢራንና የአሜሪካ ጦርነት እንዲሁም የኢኮኖሚ ግሽበት ስትመለከቱ ምን ታስባላችሁ? ኖ ሶስተኛው ዓለም ጦርነት ደጃፍ ላይ እንደቆምን አይሰማችሁምን? እስኪ ሀሳባችሁን በሀሳብ መስጫ ሳጥን አስቀምጡ።